ደስታና ሐዘን ሲፈራረቅብህ ከባድ ነው። እኔ አሁን አባቶቻችን አሻጥረኛ ይከስማል ህዝብ አንድ ይሆናል ነገ ህዝብ አንድ እንዲሆን አንድ የምጠይቀው ጥያቄ አለ። ከጥያቄ ጀምሬ ነው ንግግሬን ማከናውነው። ጎሃ ሶሪት አንበላ ሱዳን ያዋስነው ይሆን መጥቶ ነው ያፈናቀለው? ጣሊያን ታዋስነው ይሆን ፋሺስቱ መጥቶ ነው ያፈናቀለው? እንግሊዝ ታዋስን ይሆን ወራሪው የእንግሊዝ ኃይል መጥቶ ይሆን ያፈናቀለው? ድሮ ያሳደጋችሁኝ አባቶቼ ወንድሞቼ እዚያው አላችሁ። ተለያይታችሁ ነበር፣ ዛሬ አንድ ሆናችሁ። ሌላ ካለ አልመጣባችሁም። ምን ተፈጠረ? ምን ሆነ? ማን ነው ይሄን የፈጠረው? የውጭ ወራሪ ኃይል እንግሊዝም ካልሆነች ጣሊያንም ካልሆነች ድርቡሽም ካልሆነ አገራችን እንዲህ አይነት ታሪክ አላት ወይ? አገራችን ኢትዮጵያ የቀደምት ስልጣኔ የአብሮነት እና የህብረ ብሔራዊነት መገለጫ አገር ነች። ተሰባጥረን ተሰናስለን ተጋምደን መኖር እጣፋንታችን ሃይማኖታዊ ግዴታችን። ምንድነው የተፈጠረው? ሃይማኖታዊ ትእዛዞች ተቃቀፉ የሚሉ ከሆነ የሰውን ሐቅ አትብላ አትዝረፍ ይላል ኪታቡ መጽሐፍ ቅዱሱም። አትግደል ይላል ኪታቡ መጽሐፍ ቅዱሱም። አሁን ምን ተፈጠረ ነው? አገራችን ታሪኳ ይሄ ከሆነ የህዝቦቻችን እምነት ይሄ ከሆነ ማህበራዊ ውቅራችን ተጋምደን ብዝሃ ማንነት ኖሮን ማንነት ከአብሮነት ጋር ሳይጋጭ እዚህ ደረጃ የደረሰች ጥንታዊት ሀገር ከሆነች አሁን ምን ተፈጠረ ነው?